ቀጣዩ ምርጫ የምታሸንት ይመስላል። እናስ ማን ነው ታዲያ የሚመረጠው? እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ ለቃሚዎች በርጫ ለፈረሶች ፍጥነት ለአህዮች እርግጫ እሱ ነው ወዲጃለሁ ካልመጣ ሰንዳደናለሁ የምን ወደሽ እንዳትልኝ ያጀሰደሰ በደረገለ መከላከያ ፍሬዴን ባምቡላስ ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ህዝብ እንደሰቀሉት ይወርዱልን ደስ ይለናል። ይወረዱ ነው። አዎ ማን ኢንስፔክተር ናሰራቸው ሄሎ እኔ እኮ አላወራሁም ሊቀመንበርዬ። እሺ አንተ ቀጥል። እኔና አንቺ እርሶ መጡ በኋላ የሚገርም ለውጥ አለ። የሚገርም ማሽሎን በየቤታችን እንዲመጣ አድርገዋል። እነዚህ በመርጥ ምን አገኛለሁ? እነዚህ ለሰላም የቆም ነው ይላሉ። የቷናት ሰላም ሰላም ለሰላም የሚቆምላት ተገኘ። አይ ጥሩ እነዚህ ደግሞ ስደተኛ እናስቆማለን ይላሉ። ወይ አያስቆም ስደት አያስቆም። እኔ ከፈለክ በአመድ ሄዳለሁ። በዚህ አያስቆም። እንደውም በዚህ ከቀጠለ እንኳን እኛ እነሱ ይሰደዳል። እነሱ ራሳቸው እኔ አሁን በምርጫ ቢሆን ዋሽንግተን ዲሲ መወለድ ነበር የምፈልገው። እነዚህ መሀይምነት እናጠፋለን። በምን ሊጨርሱ ነው? ብሔር ፎርሙላ ስለሚል ነው። ብሔረ ጽጌ በለው። ብሔረ ጽጌ እንዴት ነው ማንመረጥ? ድምፅ ለግል ነው የሚገርማት የድምፀ ታቅወነኝ እንደው ሁኔታው ስላላማረኝ እሱም እያተፈሪም እያቢያርግልኝም የማውቀው ነው። እንዴ ባይሆን አዲሱ ሻቢውን ብዬ አዲስ ምልክት አገኘው። ዘንባባውን ምልክት ነው ደርግሜበት የመጣው እንጂ አዲስ ማን መጣ ደግሞ ተወለጭ እንዴት ሰለስትና ለታኮ ነው እያተፈሪ ከመድረጊያ ወደ ዘንባባነት ምልክት ነው ያደረገው ከላ ከረምናታ አዩ ግን በሲስተም ሲያበለጭ እንዴ በቃ እንደ አፍሪካ ውስጥ ባዶ ሆድ እንጂ ባዶ ድምጽ መስጫ ኮሮጆ የለም ማለት ያው የምርጫ ስርዓታችንን የወረስነው ከምዕራባውያኑ አይደል? እነሱ የመረጡበት ወረቀት አይጠፋም ውስጡ። ከዛ ያው ፍትሃዊ ምርጫ እንዳካሄድን ይቆጠራል። ምርጫው ፍትሃዊነቱ ምን አመጣው? ያው ፍትሃዊ ስለሆነ ነው። ከቤ ሁለት ከቤ ሰለሰው ከቤ ረበበው አምስት ከቤ እንዳትጥል ከበደ አቡ እንደፈራሁት አቡ የምርጫ ካርድ እኮ የታክሲ መልስ አይደለም። ዝርዝር እኮ የምርጫው ቀን ለዚህ ሰፈር አስፈላጊው ሰው ማን ነው? ሀ እኔ፣ ለ ሀ አመሩሃ አናለ ማ ሁሉ ማይ ፍልስፍናችሁ ምንድነው? ባይ ዘ ዌይ ኔቸርንም ማህበረሰቡንም የሀገሯን ነባራዊ ሁኔታን ባገናዘበው ሁኔታ እንዴት አድርገን ወደፊት ተሻጋሪ ህዝብ በሁለገብ እንዴት ልናመጣ እንችላለን የሚል ፍልስፍና ነው።
የገደል ግቡ ነዋሪዎች በሙሉ ዘንድሮ የነን መሬቱ ግን ሚልኪ ተተሳኔው የማትመርጡኝ ከሆነ ገደል ግቡ። ርዕዮተ ዓለማዊ ፍልስፍና እንደዚህ ነው እንዴ? በአንድ ቋንቋ እኮ የሚገለጽ ያ በቃ እኛ ዲቴሉን ነው የገለጽኩት። ርዕዮተ ዓለም ፍልስፍናን በመጀመሪያ ደረጃ እኛ የኖርንበት የመጣንበት ጎበዝ አራሻር አርገው ሰው ይስማው አራሸሽ አሸሽ አዊ መጣልን ነሽ አሸሽ አሸሽ አዊ መጣልን ነሽ አንጃንጃን ወንጃንጃ ፀሐይ ወጣልን ኮዲያ እናቴ አንጃንጃ ፀሐይ ወጣልን ኮዲያ እኔም ብትመርጡኝ ሔዋኔና አዳሜ አልጋ ቤት በነፃ ሰጣችኋለሁ ቅዳሜ ዋንጫ በነፃ ይገኛል እንዴ? በዋዛ ይገኛል ዋንጫ በለኝ እንጂ ንገረኝ። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔም ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነፃ ሰጣለሁ እንዲዋጣላችሁ። ስማ ማለት ጋዜጣ ተሱቄ በራፍ ሄድ ልጆቼን አሳድግበት ሄድ ልጅ ፖለቲካ ይዘይድ ልጅ አልፈልግም። ፖለቲካ ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። የኢትዮጵያ ሕዝብ አድርባይ አይወድም፣ ያከብረዋል። አድርባይ ያልሆነ ራሱን ለአደጋ አሳልፎ የሰጠን ሰው ያከብረዋል፣ ይወደዋል። ግን ራሱ አድርባይ ባይዞ የኢትዮጵያ ወጣት ወይም ሕዝብ ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብጥ የገንፎ ውጤት ነው። ምግብ ስለሌለ በቆሎ ነው የሚበላው። በቆሎ ርካሽ ነው። ጤፍና በቆሎን ብታገናኘው በቆሎ በጣም ርካሽ ነው። የኢትዮጵያ ሕዝብ ንፉግ ሰው አይወድም። አብሮ የሚበላ የተገኘውን ለሌላው የሚያካፍል ቸር ሰው ይወዳል። ግን ራሱ ስግብግብ ነው፣ ይሰበስባል በተገኘችው ቀዳዳ። የባለስልጣንንም ጡት በመጥባት አማላጅን በመላክ አንድ ሰው የተመጣጠነ ምግብ ካልበላ፣ አንድ ሰው ታክሞ ካልዳን፣ አንድ ሰው በቂ ውሃ ካልጠጣ፣ አንድ ሰው በቂ ሻወር ከሌለው፣ መጠለያ ከሌለው፣ ልብስ ከሌለው አይኪ መጠኑ ዜሮ ነው። እንደውም የኢትዮጵያ ሕዝብ አምላኩ ረድቶት ከበግም ያንስ ነበር። በግስ ቤቷን አውቃ በደምም ነፍስ ትመጣለች። የኢትዮጵያ ሕዝብ ሌባን አይወድም። እጅ እግሩ በአደባባይ እንዲቆረጥ ይፈልጋል። የኢትዮጵያ ሕዝብ ግን ሌባ ነው፣ ይሰርቃል። መሬት አሁን ከተመቸው ያንቺን መሬት እዚህ ጋር ያለውን ቆንጥሮ ከራሱ መሬት ጋር ይቀላቅላል። የኢትዮጵያ ወጣት ግን አሁን ቂጡ እስከሚያልበው መቀመጫው እስከሚንቆረቆር ሲመለስ ሻወር የለውም። ለምን ካላችሁ አትፍረዱበት። ቀንጭሯል፣ አእምሮ አንጎሉ ደርቋል፣ ሽሪንክ አርጓል።